ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የህግ ጉዳይ ዳሰሳችን ላይ የምንመለከተው መመሪያ ቁጥር 23 2018 ነው። ይህ መመሪያ አርዕስቱ የአማራ ብሔራዊ ክልል መንግስት ፍትህ ቢሮ የአቃቢ ህግ አለባበስ ስርዓትና ገጽታ መወሰኛ መመሪያ ይባላል። በአጭሩ መመሪያው መውጣት ያስፈለገበት ዓላማ ተገቢ የሆነ ወጥና የአቃቢ ህግና የተቋሙን ክብር የሚመጥን የአለባበስ ስርዓት ለመዘርጋት ታስቦ የወጣ መመሪያ ሲሆን አንድ አቃቢ ህግ የአለባበስ ስርዓቱን ተግባራዊ ማድረግ ያለበት ቦታዎችን ሲገልጽልን በቢሮ ውስጥ በችሎት የቢሮ ስልጠናና ሚዲያ መድረኮች ላይ በፖሊስ ጣቢያና ማረሚያ ቤት ጉብኝት ጊዜ የተቋማት ክትትልና ድጋፍ ጊዜ በካቢኔ ምክር ቤቶች አስረጅነት ጊዜና በሌሎች መሰል የስራ ቦታዎች ወይም የጊዜ ሁኔታ ላይ መሆን እንዳለበት ይገልጻል። የአንድ ወንድ አቃቢ ህግ አለባበስ ስርዓቱን ሲገልጽልን በስራ ቦታና ሰዓት ከጨርቅ ወይም ከቆዳ የተዘጋጀ ኮት፣ ሱሪና ሸሚዝ በቆዳ ጫማ ወይም ከሙሉ ልብስ ጋር የሚለበስ ጫማ መልበስ አለበት። በተጨማሪም መመሪያው በክረምት ጊዜና በበረሃማና ሞቃታማ የሚባሉ አካባቢዎች ላይ ሊኖር ስለሚገባው አለባበስ እንዲሁም ስለ ጸጉርና ጥፍር አቆራረጥም ይገልጻል። ሌላው አንድ ሴት አቃቢ ህግ ልትከተለው የሚገባ አለባበስ ስርዓትን ሲገልጽልን በስራ ቦታና ሰዓት ከጨርቅ ወይም ከቆዳ የተዘጋጀ ኮት፣ ሱሪና ሸሚዝ በቆዳ ጫማ ወይም ከሙሉ ልብስ ጋር የሚለበስ ጫማ ወይም ከጉልበት በታች የሆነ ጨርቅ ቀሚስ ጋራ ከቆዳና መሰል ጫማ ጋር መልበስ አለባት። በተጨማሪም መመሪያው በአንቀጽ 9 ላይ የተከለከለ አለባበስ ስርዓትን ሲገልጽልን ለምሳሌ ያህል አንድ ወንድ አቃቢ ህግ የፊትና የጆሮ ጌጣጌጥ ማድረግ፣ ጸጉሩን ከተፈጥሮ ቀለሙ ውጭ መቀባት፣ ማንጨባረር፣ ሹርባ መሰራት እንዲሁም ድሬድ ማድረግ፣ ሱሪን ዝቅ ማድረግ፣ ለስፖርት መስሪያ የሚያገለግሉ እንደ ቲሸርት፣ ጃኬት፣ ሹራብ መሰል የስፖርት አልባሳትን መልበስ፣ በሚታዩ የሰውነት ክፍሉ ላይ ንቅሳት ወይም ታቱ ማድረግ የተከለከለ እንደሆነ ሲገልጽ፣ ሴቶችን በተመለከተ ደግሞ የተቀደደ ወይም አግባብ ባልሆነ ሁኔታ የሰውነትን አካል አጋልጦ የሚያሳይ ከጉልበት በላይ የሆነ ቀሚስ መልበስ፣ ያልተለመደ ደማቅ የጸጉር ቀለም መቀባት የተከለከለ እንደሆነ ይገልጻል። እንደዚህ አይነት ትኩስና ጠቃሚ የህግ ጉዳዮች እንዲደርሳችሁ ቻናሉን ፎሎ ማድረግ አይረሳ። ፕሮግራሙ ከተመቻችሁ ላይክ፣ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ አስተያየት መስጠት እንዳይረሳ እያልኩኝ የዛሬውን ፕሮግራሜን በዚሁ ቋጫለሁ። አመሰግናለሁ። ቻው።